ሰላም ሰላም ውድና የተከበራችሁ የዩቲዩብ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? ውድ እህቶቼ ጓደኞቼ እንደምንድን ናችሁ? እኔ ያለሁላችሁ ክብሩ ይስፋ። ዛሬ የምንሰራው ደግሞ ዲአይ መሽዌ ፍልፍል ነው። ለሩዝ ይሄን አዘጋጅቻለሁ። ካሮት እዚህ ጋር አተር እዚህ ጋር ድንች፣ ሁሉንም በዘይት ነው የምጠብሳቸው። ይሄንን በዘይት ድንቹንም በዘይት ነው የምጠብሰው። እዚህ ጋር ደግሞ ቅመማቶች የዶሮ ቅመማት ብቻ ነው ያዘጋጀሁት። እንዲሁ እንደምታዩት እዚህ ጋር የስጋ መጥበሻ አለኝ ማለት ነው የምተብልበት። ይሄ ቅመሙን አብሬ የምቀላቅልበት። እዚህ ጋር ዘባዲ አለኝ። ያው ዘባዲ አለኝ። እንዲሁም ቶማት ማንጫ አለኝ። ዘይት ይኸው በዝች አለኝ። ቁጥሩን ለፈለጋችሁ የቁጥር እዚህ ጋር ከላይ ያለበት ተጽፎበታል። እነኚህ ናቸው ግብአቶቹ ማለት ነው። ጨው አንድ ላይ እናደርግና እናዋህዳለን። ይኸው ግብአቶቹን ጨምሬያለሁ ማለት ነው። እርጎ እና ቲማቲም አንድ ላይ ድልሁን ቲማቲም አንድ ላይ አርግቻለሁ። ይኸው እንዲሁም ዘይቱን አንድ ላይ እንደተጨምራለሁ። እዚህ ጋር ያለኝን የምታዩትን ቅመሞች በጠቅላላ ሁሉንም አንድ ላይ ጨምራቸዋለሁ ማለት ነው። ይህ እንደዚህ አብረን በደንብ ለውስ ካደረግን በኋላ ያው እንደዚህ በደንብ ለውሻለሁ ማለት ነው ወዶችዬ። አሁን ይሄንን እንደዚህ ለውስኩትን ውህድ ምን ላይ ቀባለው? ይሄ እንደዚህ ያዋህድኩትን ውህድ ምን ላይ ቀባለው? እዚህ ጋር የታጠበ ዶሮ አለኝ። በከል በጨው በሎሚ በደንብ የታጠበ አለኝ። እዚህ ጋር ምን አለኝ? የምታዩት የተፈጨ ፓውደር ዱቄት አለኝ። የኔ ሽንኩርት ይሄ እንደዚህ ዶሮ ላይ ነስንስበታለሁ ማለት ነው። የዶሮ ቆዳ ላይ በደንብ ነስንስበታለሁ ቅድሚያ ከመጨመሪ በፊት ቅመሞቹን እንደዚህ ካደረግኩ በኋላ ከቆዳው ላይ ብቻ ነው የማደርገው። ከውስጥ በኩል አላደርግበትም ማለት ነው። አሁን እንደዚህ ከቀባሁት በኋላ ይሄ ውህዱን ላዩ ላይ ቀባለሁ ማለት ነው። ያው እኔ በአንድ እጅ ሳልሆንኩኝ እየቀረጽኩ ያለሁት በሁለት እጃችሁ ከሆነ እዚህ ቆዳው ስር እንደዚህ እየገባችሁ በደንብ መቀባት አለባችሁ ማለት ነው። ጣዕሙን እንዲወስድልን ማለት እንደዚህ እያረጋችሁ ማስገባት አለባችሁ ማለት ነው። በጣም ቆንጆ የሚጣፍጥ ምግብ ነው። በጣም እጅግ በጣም ነው የሚጣፍጠውና ስሩና ሞክሩት ወዶችዬ። ትወዱታላችሁ እርግጠኛ ነኝ። ሰዎቻችሁ ይወዱታል እርግጠኛ ነኝ ነው የምላችሁ። ያው እንደ ዶሯችሁ ብዛት ግን ስትተብሉት እንደ ዶሯችሁ ብዛት እርጎውንና ቲማቲሙን በርከት አድርጎ ብዙ የምትሰሩ ከሆነ ያው እኔ አንድ ዶሮ ከግማሽ ነው የምሰራው። እኛ ቤት ብዙም ምግብ አይሰራም። 3-4 ናቸው። አንዷ ዶሮ አትበላም። 3 ሰው ብቻ ነው የሚበላው ማለት ነው። ሁሌ አንድ ተግማሽ ነው የምሰራው ወዶቼ። ግን እናንተ በርከት አርግታችሁ መስራት ትችላላችሁ። ውህዱን ብዙ የምትሰሩ ከሆነ ማለት ነው። ይሄው እንደዚህ አድርገና ለ10-15 ደቂቃ እናስቀምጠውና ትንሽ እንትኑ እንዲወስድልን የቀባነውን ነገር ጣዕሙን እንዲወስድ ቅመሞቹ እንዲንተዋለን። ከዛን ከ15-20 ደቂቃ በኋላ እንደፈለጋችሁ ማስቀመጥ ትችላላችሁ ጊዜ ካላችሁ። እኔ ጊዜ ስለሌለኝ ነው። ከቀባችሁ በኋላ ቀጥታ ወደ ፍርን ትጨምራላችሁ። ከፍርን ከመጨመራችሁ በፊት ግን
ፍርን ከመጨመራችሁ በፊት ምን አለ መሰላችሁ፣ እዚህ ጋር ሽንኩርት አለኝ። ይኸው ሽንኩርት ያዘጋጀሁት ሽንኩርት አለ። ይሄ እንደውም ስጋ መጥበሻ። ይሄ እንደዚህ ከስር ታደርጉና ከላዩ ላይ ዶሮ፣ ይሄ የታበልነውን ዶሮ ወደዚህ እንከታለን ማለት ነው። እዚህ ላይ አድርገነው ፍርን ውስጥ ቢያንስ 45 ደቂቃ፣ ቶሎ ካልበሰለ ደግሞ እስከ 1 ሰዓትም ማቆየት እንችላለን። ፓወሩ በጣም ዝቅተኛ ያደረጋችሁት ከሆነ፣ ፓወሩ የተቀነሰ ከሆነ ማለት ነው 1 ሰዓትም ሊቆይ ይችላል። ፓወር ካለው ግን በ30 ደቂቃ ይበስላል። ይሄ ወዶችዬ እንደዚህ ሽንኩርቱ ላይ አድርጌዋለሁ። ዶሮዬ እንደዚህ ጨምሬያለሁ። ቆንጆ ሆኖ ውህዱን ወስዶልኛል። እንግዲህ ወስዷል ብዬ እርግጠኛ ነኝ። ትንሽ አቆይቼዋለሁ። አሁን በዚህ ላይ ምንድነው የምናደርገው? የቀረ ሶስ ካላችሁ እንደዚህ ዶሮ ስጋ እንዳይታይ እንደዚህ ልብስ ታደርጉታላችሁ፣ ከለሩን በኋላ እንዲይዝላችሁ ማለት ነው። እዚህ ጋር ምን አለኝ? ይኸው እዚህ ጋር ኦርጋኖ አለኝ። ኦርጋኖ ትንሽ ማድረግ ይቻላል። ውዶችዬ እዚህ ጋር ምን አለኝ መሰላችሁ? ካሮት አለ፣ ድንች አለ፣ ቅድም ያሳየዋችሁ አተር አለኝ። እዚህ ጋር ሩዝ ዘብዘፍ ያለው ሩዙን ለ10 ደቂቃ ወይ ለ5 ደቂቃ ትንሽ ብቻ በሰላ አደርግና አጠነፈፌ መልሼ ከነኝ ጋራ ከጠበስኩት ጋር አንድ ላይ አርግቼ ውህዱን ደበላልቂያቸው እንደ አዲስ እሳት ላይ ጥደዋለሁ ማለት ነው። በትንሽዬ ሰዓት ላይ ካቆየነው በኋላ አውጥተ ነው ለምግብነት ይደርሳል ማለት ነው። ይሄን ይመስላል የኔ ቆንጆች። ዶሯችን ሲወጣ ሩዛችን ሲወጣ አብረን የምናየው ይሆናል።